ሰላም ጤና ይስጥልን ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንደምን ከርማችኋል? መሃላ የተሰኘው ክፍል 37 ይዤላችሁ መጥቻለሁ። ከድርና እናቱ ስለ አዝራ ልጅ መውረድ እያወሩ ወይኔ ልጄ በጣም ታሳዝናለች፣ እውነት እኔ ለአዝራ አዝናለሁ ብዬ አስቤም አላቅም እያለች እያወራች ነበርና እንትና ከድርም እኔ በጣም ነው ያሳዘነችኝ እያለ እንዴት ነው ግን ያንን ነገር ልነግራቸው ነው ወይስ ምን ይሻላል? አይ እኔማ ራሴ ሊፈነዳ ነው ያለው እና መናገር አለብኝ፣ ግን አሁን መናገር አልፈልግም። እባክህ ልጄ ዝም ካልክ ታብዳለህ እና ይህን ነገር ዝም ማለት የለብህም፣ መናገር አለብህ። እስከ መቼ ነው ድብብቆሽ? እስከ መቼ ነው ተደብቆ እያለችው የኤንጅላንና የመቴን ጉዳይ እንድነግረው እየገፋፋችሁ ነው። አይ ዝምማ አልልም፣ ግን ቀኑ አሁን አይደለም፣ ቀስ ብዬ እነግራታለሁ እያለች ትነግረዋለች። እንደገና እዚህ ጋር አቶ አቲፍ እንግዲህ ታክዟል ወይ ጀሚል አቢፌ የት ናት እያላት ነበረ። ሙቤራ ጋር ሄዳለች። ሙቤራ ጋር ተጣልተው የለም ለምንድን ነው እዚያ ሄደችው? እናትና ልጅ እኮ ናቸው። ምንም ቢሆን ዞሮ ተራርቀው አይራራቁም። ኤንጅላን ለመካስ ብዙ ነገር ያስፈልገናል ይላታል። ግን እውነት ለመናገር አሁን እኛ ጥፋተኛ ነን የምንባለው? ወንጀለኛ ነው የምንባለው? እኛ እኮ ጥፋተኛ እንባለን። በቃ አሁን ያለው ነገር ነው የሆነው። ስለዛ ምንም ማድረግ የምንችለው ነገር የለም። እንደዚህ እያልክ ራስህን አታስጨንቅ። እሷም ከልጇ ጋር ሄዳለች። ምንም ቢሆን እናትና ልጅ ናቸው። ስለዛ ራስህን በጥፋተኝነት መንገድ አትቁጠረው። አይ ያማለያ ዞሮ ሁላችንም ኃጢአተኛ ነን እያለ ለጀሚል ይነግራታል። ከቤልጌንም ጋር ተጣልቷል። አፊፌም ወደ ልጇ ጋር ሄደች ከሙቤራ ጋር። ሙቤራም ልጄ ትቀበኛለሽ ብላ ትላታለች። ምን ነው መጣሽ ስትላት አይ ቤልጌን አልተቀበለችኝም ትላታለች። እና ድሮም ከሷ የሚጠበቅ ነገር ነው፣ ሲጀመር ሴትዮዋ አትመቸኝም ትላለች። ሙቤራ እናቷ እንድትገባ ታዛታለች። እኔ እንግዲህ ቤት ፈላልጌ እሄዳለሁ፣ ግን ለአሁን እንግዲህ አብሬሽ ልሆን ትላታለች። እሺ እማዬ ችግር የለውም፣ ቤተሰብ ነሽ። ቤተሰብ እኮ በአንዴ ተቆርጦ የሚጣል ነገር አይደለም እና አረፍ በይ ትላታለች። ይተቃቀፋሉ። በስተመጨረሻ እባክሽ ሙቤራ ላንቺም ሆነ ለኤንጅላ እናት እንደሆናችሁ ፍቀጅልኝ፣ የራሳችሁን ችግር እንዳስተካክልላችሁ እንደ እናት ፍቀጅልኝ እሺ ልጄ ትላታለች። እሺ እናያለን እማዬ ነይ ቁጭ በይ ትልና ታስቀምጣታለች። እየተወያዩ ስለ ኤንጅላም ስለ ሁሉም ነገር እያወራ እባክሽ ልጄ ፊት አትንሽኝ፣ እኔ ካልፈለግሽኝ ችግር የለውም ትላታለች። እዚህ ጋር ፊሊዝ ይገርማል። እኔን አስወጥተው ያቺ የተረገመች ልጄን አሁንም እየጠበቀች ነው። ፊሊዝ በፈጠረሽ አምላክ አይ እባክሽ አትበለኝ። እንዴት ነው እባክሽ የምትለው? እሷ ይኸው ቤቱን ወረሰ። አሁን በሆነ መንገድ አሁን አንቺ ስለ ቤቱ ነው የምታስቢ? አዎ ዛሬማ ስለ ቤቱ ማሰብ የለብህም። ሰሞኑን ስለ ቤቱ ስታስብ ያኔ እናወራበታለን ትላለች። ከዛ ከአንሱ መታ የምፈልጉት ነገር አለ ትላቸዋለች። ፊሊዝ እባክሽ ሻይ ላፈልሽ? አይ በሎሚ ሻይ ብትሰጪኝ ደስ ይለኛል እና እባክሽ ካላስቸገርኩሽ ትላታለች። እሷም ከባሏ ጋር መጨቃጨቅ ጀመሩ። እዚህ ጋር አዝራ ኤንጅላን ቁጭ ብላ እየጠበቀች ነው። እስከ መቼ ነው ቁጭ ብለሽ የምትጠብቂ ትላታለች። እስከምትነሽ ድረስ ቁጭ ብዬ እጠብቅሻለሁ። ባይሽም ግን አንቺ የምትነሽ አይደለሽም። እኔ የተኛሽ መስለሽ እንዳልተኛሽ እኮ አውቃለሁ ትላታለች። እና እኔ በፊት አውቀሽ ትመችኝና አውቀሽ እንደወድቅ ታረጊኝና አላናግር ስልሽ እኮ የምታናግሪበት መንገድ አለ አይደለም ትልና ሙዚቃ ትከፍትና እያስታወሰች ያደረገቻትን ትስቃለች። አዝራ እብድነሽ እያለች ከዛ ተቃቀፉ ምናሉ። እንደገና አመቴ ለቁርሷ ምግብ ይዞላት ወደ ክላሷ መጣ። እንዴት ዛሬ ማን ነው? እኔ ነኝ ያሰራሁልሽ። ኧረ እባክህ አንተ ላይ ሰራልኝ ትለዋለች። ያው እንግዲህ እናትሽ ናት ያዘጋጀችው እኮ ብትለኝም እኮ አላምንም። አበባውንስ ማን ያደረገልህ አለችው። እንዴ እኔ ነኝ አዝራ ይላታል። ይሁን እንደዛ ከሆነ ለማንኛውም ስራ ወጪ ነኝ ይደብርሻል እንዴ? ያው እንግዲህ ምንም ማድረግ አልችልም ከወጣ። ኤንጅላ የት ናት? ኤንጅላ አያቷ ጋር ሄዳለች ትለዋለች። ኤንጅላ ደግሞ እንትላ ልብስ ስጦታ ገዝታ ለከድር እናት ይዛ እየሄደች ነበረ።
ወይኔ በጣም አሳፈርሽ ልጅ። አይ እናንተ እኮ በችግሮች ሰዓት በጣም ብዙ ነገር ሆናችሁልኛል። ስለዚያ ይሄ እንደውም ሲያንስብሽ ነው ዘገየሁ ለዛውም ትላታለች። ቀሚስ ይዛላት መጣ። አይዋያ እሷ እንኳን ይዛልኝ መጣ አንተ እኮ ምንም ነገር አገዛልኝም ትለዋለች። እንዴም አየገዝቼልሽ አላቅም እያለ እየተቀላለዱ ነበረ። እዚህ ጋር ልብሱንም ውይ እንጅላ በጣም ልጅ የምወደው አይነት ልብስ ነው ገዝተሽልኝ በምን አወቅሽው ምርጫዬ እንደሆነ እንዴት አወቅሽ ትላታለች። እና ለብሰው ሄደች። እንጅላ ስልክ ጠራ። ማን የደወለው? አዝራ ናት። አዝራ ኤንጅላ የት ሄደሽ ነው ትላታለች። ያው የሆነ ቦታ ሄጄ ነበረ አትመጭም ስትላት አልመጣም ደህና አይደለሽም? ደህና ነኝ እኔማ ግን ቤት ውስጥ ሁሉም ሰው የለም ትላታለች። መቴ ከድር ለአዝራ ደወለለት እና እባክሽ ካላስቸገርኩሽ ወደ ውጭ ብንወጣ ትላታለች። እሺ እንወጣለን ትለዋለች። በኋላ እንገናኛለን። መቴ ለኤንጅላ ሲልክላት አይቶ ነበረ ከድር ቦታውን ኤንጅላ አዝራን ሰፕራይዝ ሊያደርጓት ማለት ነው። አዝራ ለአያቷ ስደውልለት በኋላ አገኝሻለሁ ይላታል። ከዛ ወደ እነ ሞቬራ ቤት ይሄድና እባክሽ ልጄ እንዴት ነሽ ይላታል። ደህና ነኝ ስራ እንደሌለ ታውቃለህ ምናምን ትለዋለች። እና ያው ላደረግንባችሁ ነገር ሁሉ በጣም ይቅርታ። አሁን ማንም ሰው ዞር ብሎ ጠይቆኝ እንትን የሚል ሰው የለም። ብቻዬን የተዋችሁኝ። ኤንጅላም አያት አገኘች፣ አንተም የልጅ ልጅ አገኘህ፣ እናቴን ቤተሰብ አገኘች። እኔን ግን ማንም ሰው አልጠየቀኝም ትላት። በጣም ይቅርታ ቀደም ብዬ መምጣት ነበረብኝ ትለዋለች። ከዛ የቤት ቁልፍና አሳምኝና ስጭልኝ እያላት ነበረ። እዚህ ጋር አቶ ዚያ ልብስ እየለባበሰ እንዴ አያቴ አንተ እንኳን አለ እንዴ ትለዋለች። አዎ ምን ነው ልጅ ምን ፈለግሽኝ ይላታል። እንዴ ቤት ውስጥ እኮ ማንም ሰው የለም ይላታል። እንዴ ጉልተን የለችም እንዴ? እናቴ ጉልተን ራሱ የለችም ትለዋለች። አይ ታዲያ እኔ እንግዲህ አሁን ይዤሽ አልሄድ እንዴት ላድርግሽ? ስራ ቦታ ነው የምሄደው ይላታል። ሌሎቹ እንትን ሄደዋል በጎ አድራጎት ድርጅት። ከዛ ደወለና ለመቴ ሰራተኛ ጉልተን የት ናት? ጉልተን ከጀሚል ጋር ናት። ሰራተኞቹ ስራቸውን መስራት አቁመዋል ማለት ነው። አሁን ደግሞ ጀሚል መጣልን አይደለ? ለማንኛውም ቪዲዮ ቁረጽና ሁኔታዋን ትልክልኛለህ ይለዋል። ጀሚል ግን ሲመስለኝ እየተጠቀመባት ነው የሚመስለኝ። ከዛችኛው ሚስቱ ጋር ድራማ እየሰሩ ነው የሚመስለኝ። እና ጨርሰው እንትን ያሉ መሰለኝ። ሙንታዝም ቪዲዮ እየቀረጸ ነው። እሷም እባክሽ አትፍሪ አሁን አንድ እርምጃ ቀድመናል ይላታል። ከዛ ኤስራ እንትን ትልካለች ቴክስት። ማናት? ኤስራ ናት ላይ አይደለችም ብሎ ይዋሻታል። ከዛ አሳየኝ ጽሁፉን ትላለች። ጽሁፉን ስታየው የእሷ ነው። እባክህ እኔ እንድትጎዳኝ አልፈልግም ከዚህ በኋላ ትለዋለች። አንቺን አልጎዳሽም ለእኔ የምታስፈልጊኝ አንቺ ነሽ ይላታል። እዚህ ጋር ደግሞ ወይዘሮ አፊፌ ቤት ፈልጋ መታ ቤት አገኝሽ እንደማየ ስትላት ወይ አግኝቼ ነበረ ግን በጣም ብዙ ብር ነው ትላታለች። ያይ እንግዲህ አቶ አቲፍን እርዳይ በይ ስትላት በፍጹም አላደርገውም እማዬ ኩሩ እንደሆነሽ አውቃለሁ ግን እባክሽ ተቀበይ ትላታለች። አልቀበልም። ቁልፉን ስታየው በጣም ተናደደችና ይዛ ሄደች። እዚህ ጋር እንግዲህ አቶ አዚያ ለበጎ አድራጎት የረመዳን እንትን እየሰጠ ነበር እያከፋፈለ። እዚህ ጋር ኤንጅላ እና መቲ ተገናኙ፣ ወደ ሆቴል ገቡ። ለምንድን ነው የገቡት? መጨረሻውን እናያለን። እዚያ ደግሞ ከአፊፌ ጋር ተገናኝቶ እያወሩ ነበረ። አፊፌ ዛሬ በቤልግ ምክንያት ነው አይደል ጥለሽ የወጣሽው? አዎ ግን የጎዳኋት እኔ ነኝ፣ ግን ፈልጌ አልነበርም የጎዳኋትን። ትዳራቸው በእኔ ምክንያት እንደማይበጠበጥ ተስፋ አደርጋለሁ እያለችው ነበረ። ኤንጅላና መቴ ሆቴል ተገናኙ። እዚህ ጋር እንግዲህ ቴክስት እየደረሳን ነበረው ጥሩ ዜና እንደሆነ ተስፋ አደርጋለሁ ይላታል። አዎ ከሞዴልነት እንትን አስገብቼ ነበረ ስለሱ ነው እንትን ያሉኝ። አይ በቃ ትልቅ ደረጃ ላይ እንደምትደርሽት ሙሉ እምነት አለኝ፣ በአለም ታዋቂ ትሆኛለሽ እያለ እዚህ ጋር እንግዲህ ከድር አዝራን ይዟት ወደ ሆቴል ሊሄድ ነው የመሰለው እንትን መሰለኝ። እሱ ላይ የማገጡባት አዝራ ላይ የማገጡባት መስሎት ኤንጅላና መቴን አዝራ ሊያጋልጣት ነበረ። የት ነው የምትወስደኝ እያለችው ነበረ። እባክሽ ስትደርሽ ታየዋለሽ፣ አንቺ ግን በ7 ወርሽ ነው እንዴት ወለድሽ ስትለው ታዝናለች። በጣም ይቅርታ ይላታል። እዚህ ጋር እንግዲህ መቴና
ኢንጅላ እየተጨዋወቱ ነበረ። እንግዲህ ወደ ላይ እንውጣ ይባባላሉ። ፎቶም ያነሳታል። ግን ያነሳኝን ፎቶ ሊዩ ትላለች። ይሳሳቃሉ። አይተው ጠጥተው ሲነሱ ለመሳሳም እየሞከሩ ነበረ። ግን አንጅላ አልፈልግም አለች። ከዚያም በኋላ አልፈልግም ስትል አይ ዝም ብለው ወደ ሆቴል እየወጡ እያለ ቀጥታ እንደገና እንትላና ከድርና አዝራ እየወጡ ነበረ። እንዴ ስጦታውን ረስቼው ይሆን እንዲህ ብሎ መቴ ስጦታውን እንትን ሊል ሲገባ ስጦታው አለ። የረሳሁት መስሎኝ ነበረ። እንድታየው አልፈልግም ነበረ ግን እንጂ ይላታል።